ጨፈጭፍ ነበር ማለት ነው። ገዳይ አይደለንም አትበሉ። ገዳይ ነው መጽሐፉ ነው እየተናገረ ያለው ይዛቻለ። መሲሁ ግን ይሄንን አድርጓል ወይ? ህፃናቶችን ግደሉ ብሏል ወይ? ወላሂ መሲሁ ህፃናቶችን ግደሉ አላለም። የመሲሁ አምላክ የአብርሃም የኢስሐቅ የያዕቆብ አምላክ ህፃናቶችን ግደሉ ብሏል ወይ? በፍጹም አላለም። ውሸት ነው። መጽሐፉን የዋሸባቸው በደንብ ይሄን አዳምጡ። እኛ ሙስሊሞች ነቢያቶችና የነቢያት አምላክ እንደዚህ አይነት ዘግናይ ፍርድ ብላቴናና ህፃንን ግደሉ ብለው አላዘዙ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? እርሳቸውም የነቢያት ወንድም ናቸው። ነቢያቶችም በእርሳቸው መንገድ ላይ ነበሩ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ላ ተቅቱሉ ጥፍለን ሰጊራን ወላ ሸይኽን ከቢራን ወላ ምርአተን አሉ ወላ ቅሲስን ወላ ራሂበን። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ህፃናትን እንዳትገሉ፣ አደራ ሴቶችን እንዳትገሉ፣ አደራ ሽማግሌን እንዳትገሉ። እግዚአብሔር ምን አለ መጽሐፍ ቅዱስ ላይ? አደራ ሴቶችን ግደሉ፣ አደራ ህፃናቶችን ግደሉ፣ አደራ ሽማግሌዎችን ግደሉ አለ። ታዲያ የነቢያችን ሰለላሁ ዐለይሂ ወሰለም ትምህርት የነቢያት ትምህርት አንድ ነው። ህፃናቶችን ግደሉ ብለው በፍጹም አያዝም። በጣም አዛኝ ናቸው ነቢያቶች። እዚህ ጋር ህፃናቶችን ግደሏቸው፣ ይህ በፍጹም ስህተት ነው። አይቤክስ መስጋ እኔ ጥያቄ ስለ አሁን የክርስቶስና የመሐመድ ልዩነቱን እንድትነግረኝ። ማለት መሐመድ የተወለደው በስጋ ግንኙነት ነው፣ በሴትና በወንድ ማለት ነው። ክርስቶስ የተወለደው ደግሞ በመንፈስ ነው። እንዴት ነው ሁለቱንም ልታገናኝ የምትችለው? በመንፈስ ማለት ክርስቶስ በስጋ ግንኙነት አልነበረም የተወለደው። እኔም አንተም በመንፈስ እኮ ነው የተገኘ ነው። ይሄን አታውቅም? ኖ ወንድና ሴት ሲገናኙ ያ ማለት በቀጥታ ቃል ሴክስ ሲያደርጉ ይወለዳል ሰው። ግን መሐመድ የተወለደው ሴክስ ተደርጎ ነው። ክርስቶስ ግን የተወለደው በመንፈስ ቅዱስ አማካኝነት በድንግል ሴት ነው የተወለደው። ገብቶሃል? አንተ በምንድን ነበር የተወለድከው? እኔ የተወለድኩት በእናቴና በአባቴ ግንኙነት ነው። በስጋ ግንኙነት ምን አድርገው? ቅድም ቃል ድቀም ሴክስ አድርገው ነው። ግንኙነት ማድረግ ማለት ነው፣ ሌላ ነው። አዎ ነቢ ሰለላሁ ዐለይሂ ወሰለም በግንኙነት ነው ወይ የተወለዱት? አዎ ከእናታቸው ከአሚና ከአባታቸው አብደላህ። መሲሁን በዚህ ሁኔታ እንዲፈጠር ያለ እናት ከአባት ብቻ ይቅርታ፣ ያለ አባት ከእናት ብቻ እንዲገኝ ያደረገው ማን ነው? አምላኩ ነው አይደለም? ወይንስ በራሱ ነው በዚህ ሁኔታ የመጣ? ኦኬ። ስለዚህ ከሰው ልጅ የተወለደ ማለት በስጋ ግንኙነት የተወለደ ልጅ እንዴት ይከበራል? በጣም ጥሩ። በዚህ ሁኔታ እንዲመጣ ያደረገው ማን ነው? አምላኩ ነው አይደለም? አምላኩ ነው። ኦልሬዲ ግን ክርስቶስ ያመጣበትን ወይ ስትመለከት እዚህ ስራ ላይ ምን አስተዋጽኦ አለው? አይደለም እኔ ምን ልታስረዳ እንደፈለግኩ ታውቃለህ? እንድትረዳ ከፈለክ የምጠይቅህን ጥያቄ መልስ። አንተ እውነትን ፈልገህ ከሆነ አንድ እንኳን አስተዋጽኦ ካለው መሲሁ፣ እሺ በዚያ ነገር ላይ ከማንም በላይ ትልቅ ደረጃና ቦታ አለው ብለን በዚህ ልናከብረው እንችላለን። አምላክ ከሆነ ሁሉን ነገር አድራጊው በመሲሁ ሳይሆን ይሄን ባደረገው አምላክ እኮ ነው መደነቅ ያለብህ። አንድ ሰው መኪና ሰራና መኪና የምትባልን ነገር ፈጠረና መጣ። የመጀመሪያው ሰው በመኪናዋ ነው የምትደነቀው ወይንስ መኪናዋን ባመጣትና በዚህ ሁኔታ ባስገኛት በሰራት አካል? ባመጣው ሰው ነው የሚደነቀው። በጣም ጥሩ አየህ አይደለ? መሲሁን ያለ አባት ከእናት ብቻ እንዲገኝ ባደረገው አምላክ ነው መደነቅ ያለብን። ለዚህ ነው አምላክ ራሱ ሲናገር ምን አለ? ወሊነጅዐለሁ አየተን ሊናስ አለ። ለሰዎችም ተአምር ላደርገው ዘንድ ነው አለ። አድራጊው አምላክ ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ምን ይላል? ኢየሱስ ክርስቶስንም እግዚአብሔር አመጣው ይላል። በመጣው አካል ነው ልትደነቅ የሚገባው እንጂ በመጫው አይደለም። በተለየ ተአምራዊ መንገድ ተወልዷል ወይ? አዎ ተአምራዊ በሆነ መንገድ ተወልዷል። እኛ እኮ እናምናለን፣ አልካድንም እኮ። ያለ ወንድ ግንኙነት ከእናት ብቻ ማንም ወንድ ሳይገናኛት ወልዳለች ወይ ድንግል ማርያም? አዎ በድንግልና ወልደዋለች፣ ማንም ወንድ ሳይነካ። ገብቶሃል አይደለ? ይህን ግን ያደረገው አምላክ ነው። አምላክ በእርሱ ስራ እንድንደነቅ ዘንድ ነው ይሄን ያደረገው። እርሱ ምን ያክል ቻይና ኃያል እንደሆነ ከእናትና ከአባት ብቻ ሳይሆን ያለ አባት ከእናት ብቻ መፍጠር የሚችል የሚገርምና የሚደንቅ አምላክ መሆኑን እንድንገነዘብ ዘንድ ነው በዚህም ሁኔታ ያደረገው። ማርያም መልአኩ ገብርኤልን ጠየቀችው። ለምንድን ነው በዚህ ሁኔታ እንደ ወልድ የተፈለገበት ምክንያት ከአምላክ ዘንድ ብላ ጠይቃው ነበር። ወሊነጅዐለሁ አየተን ሊናስ አላት። አምላክ አላህ እንዲህ ብሎሻል፣ ለሰዎች ተአምር ላደርግ ነው። አያቸው አይደለ? ተአምር ላደርግ ነው።
ማርያምም ተአምር ተደርጋለች። ማርያምም ተአምር ተደርጋለች፣ ልጇም ተአምር ነው። የእሷ ተአምር ከምን አንጻር ነው ከተባለ ማንም ወንድ ሳይገናኛት ልጅን የወለደች ሴት ተብላ ትገለጻለች አይደለ? ማን አለ ከእርሷ በፊትም ከእርሷም በኋላ ወንድ ሳይገናኛት ልጅ የወለደች? ማንም የለም፣ አይኖርም። ታቻለ መሲሁስ እርሱም በእርሱ በኩል ተአምር ነው። ምን ይባላል? ሰዎች እሱም በሚያዩ ጊዜ ያለ አባት ከእናት ብቻ የተገኘው ብቸኛ ልጅ ይባላል። አያቸው አይደለ? ተአምር ናቸው ሁለታቸው፣ ሲታዩ ተአምር አድርጋቸው አለ። ስለዚህ ይሄን ባደረገው ይሄንን በሰራው በአምላክ እንጂ ልንደነቅ የሚገባ ሌላ አይደለም። ስለዚህ ማለት አሁን በመሐመድ እና በክርስቶስ ስንመጣ ለምን ታዲያ በስጋ ግንኙነት ያልተወለደውን ክርስቶስን ለምንድነው የማታከብሩት? ለምንድነው የማታመልኩት? ይህ መበላለጫ ሚዛን አይደለም። እስካሁን እዛው ነህ እንዴ? ማታመልኩት ባደረገው ነው የሚበላለጡት። በምን መሰለህ? በስራቸው ነው አሁን ማበላለጥ ያለብን። እኔ ለምሳሌ ጥቁር ተደረግኩ፣ አንተ ቀይ ተደረግክ፣ ውብ ተደረግ። አንተ በውበት